የቻናሌ ተከታታዮች እንኳን ወደ ጸ ትራቭል በደህና መጣችሁ። እንግዲህ ዛሬ አስገራሚ እውነታ ነው ይዤላችሁ የመጣሁት። እንግዲህ ዛሬ የምናወራው ስለ ላብ ማሽተት ነው። እንግዲህ በመጀመሪያ ስላችሁ ልትደነግጡ ትችላላችሁ። ነገር ግን ይህ በእውነትም ዓለም ላይ እየተፈጠረ ያለ ነገር ነው። እንግዲህ ስለዚህ ነገር በዲቴል ስናወራ እንግዲህ ይህ የላብ ማሽተት ተግባር የሚከናወነው በትልልቅ ኩባንያዎች ነው፣ ወይም የዶድራንትና የላብ መከላከያ ምርቶችን የሚያመርቱ ድርጅቶች ናቸው። እንግዲህ እነዚህ ድርጅቶችም የሰለጠኑ ባለሙያዎችን በመቅጠር እንግዲህ በጎ ፈቃደኞች ይኖራሉ እና እነዛም በጎ ፈቃደኞች ዶድራንቶቻቸውን እና የላብ መከላከያ ምርቶቻቸውን እነሱን በመቀባት በላብራቶሪ ውስጥ ትንሽ እንቅስቃሴ እንዲያደርጉ ያደርጓቸዋል። ከዛ ትንሽ እንቅስቃሴ ካደረጉ በኋላ ወደ ማታ ላይ እነዚህ የሰለጠኑ ባለሙያዎች እነዚህን በጎ ፈቃደኞችን ያሸቷቸውና ደረጃ ይሰጧቸዋል ማለት ነው። ከዛ እንግዲህ እነዚህ በተሰጠው ደረጃ መሰረት እንግዲህ ይህ ምርት ለገበያ ይቅረብ፣ ለደንበኞች ለተጠቃሚዎች ይቅረብ ወይ እውነትም ኳሊቲ አለው ወይ የሚለውን በደረጃው ነው የሚያጣሩት ማለት ነው። እንግዲህ ይህ በእውነትም የተፈጠረ ያለ ነገር ነው። እነዚህ በጎ ፈቃደኞቹ እንዳለ ሆኖ እነዚህ ላብ አሽታቶች ግን የሰለጠኑ ባለሙያዎች ስለሆኑ ይከፈላቸዋል ማለት ነው። እና እነዚህ ላብ የሚያሸቱትም እንግዲህ እነዚህ በጎ ፈቃደኞቹ እድሜያቸው የተለያየ ሊሆን ይችላል፣ ሽማግሌ፣ አሮጊት ሊሆኑ ይችላሉ። ብቻ እነዚህ ኩባንያዎች ኳሊቲያቸውን ወይም ስላመረቱት ምርት ጥራት ለማወቅ ብለው እንግዲህ እነዚህን ሰዎች ይቀጥሯቸዋል ማለት ነው። ስለዚህ እንግዲህ እንደዚህ ነው ማለት ነው። ዛሬ ያዘጋጀውላችሁ እውነታ ይህንን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሱ። ኮሜንት ላይም በቀጣይ ስለምን እንዳወራላችሁ እንደምትፈልጉ ጻፉልኝ። አመሰግናለሁ።